ከመራህመቱላሂ ወበረካቱ እንዴት ናችሁ? ልጆች ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበል። ዛሬ እኔ በስቡሳ ልሰራ ይዤ መጥቻለሁ ማለት ነው። ወዶችዬ አሁን በስቡሳ ልሰራ ነው። የሚደረገውን ነገር እያንዳንዱ እናደርጋለን ማለት ነው። ወዶችዬ እና ሰላማችሁ ብዝት ይበል። እሺ ውዶችዬ በስቡሳ ስሰራ እኔ አንድ ሮብ እጠቀማለሁ ማለት ነው። አንድ ሮብ እጠቀማለሁ። ሮብ እጠቀማለሁ ማለት ነው ውዶችዬ። ሮብ የምጠቀመው እንትን ሮብ ቆንጆ ነው፣ ቆንጆ ነው። አንድ ሮብ እጠቀማለሁ፣ ግን ተፍሪጅ የወጣ እንዳይሆንባችሁ እሺ ውዶቼ። ተፍሪጅ የመጣ የወጣ እንዳይሆንባችሁ ማለት ነው። እና አሁን አንድ ሮብ ተጠቅሜያለሁ እና ውዶችዬ ሌላ እንቁላል ነው የምጠቀመው ማለት ነው። እንቁላል እጠቀማለሁ፣ እንቁላል እጠቀማለሁ እና ውዶችዬ ይህንን ይመስላል ዛሬ የምጠቀም የምሰራው ማለት ነው። በስቡሳ አሰራር እንደዚህ አድርጌ ተጠቅሜያለሁ ማለት ነው። እና ውዶችዬ አሁን በዚህ ነው ሮብ በተጠቀምኩበት እቃ ነው ዘይት የምጠቀመው እና እንደዚህ አድርጌ አንድ ዘይት አድርጌያለሁ። ትንሽ ግማሽ ያክል እጨምራለሁ ማለት ነው። ግማሽ ያክል እጨምራለሁ። ብዙ ነው የምሰራው። አንድ በስቡሳ አንድ እንትን በስቡሳ ምናምን አይደለም የምሰራው፣ ብዙ ነው የምሰራው። ምክንያቱም ለሰው የሚሄድ ስለሆነ ማለት ነው። ብዙ ነው የምሰራው እና በዛ ነው እና በዚህ ከሰራሁ በኋላ እቃውን በሰው ጥርግርግ አደርጋታለሁ ማለት ነው። እቃውን በሰው ጥርግርግ አደርጋታለሁ፣ እንደዚህ አደርቃታለሁ ማለት ነው። ማደርቃት ዱቄት ስለመለከባት ነው። ዱቄትን ስለመለከባት ማለት ነው። በኋላ ዱቄት ተለከባታለሁ ማለት ነው። ምን አደርጋለሁ? በዚች አሁን ግማሽ እንደዚህ እንዶ ወተት ግማሽ እንዶ ወተት አደርጋለሁ። ግማሽ እንዶ ወተት አደርጋለሁ ማለት ነው። ግማሽ እንዶ ወተት ካደረኩ በኋላ አሁንም ስኳር ነው የማደርገው። ስኳር ነው የማደርገው። አሁንም እንደዚህ ስኳር አደርጋለሁ። ግማሽ እንደዚህ ስኳር አደርጋለሁ ማለት ነው ውዶችዬ። እንግዲህ ይሄን አደርጋለሁ። ከዚህ ላይ የማደርገው ምንድን ነው? ይሄ በደንብ አደርጋለሁ ማለት ነው። አሁን አሳያችኋለሁ። በዚህ ነው የማደርገው። አንድ ሙሉ አደርጋለሁ ማለት ነው ወዶች። አንድ ሙሉ አደርጋለሁ። እንደዚህ ካደረኩኝ በኋላ ይሄንን እመታዋለሁ ማለት ነው። እሺ ኃይል ትንሽ አደርጋለሁ እንደዚህ
ትንሽ አደርጋለሁ። ከዛ ወደዚህ ይሄ ሽታ ቆንጆ እንዲሆን ስለፈለኩኝ ነው ማለት ነው። እና ይሄን እንደዛ አደርጋለሁ። ትንሽ ዛፈራን አደርጋለሁ ማለት ነው። ውዶችዬ እና ጠብቁኝ። እሺ ውዶችዬ አንድ ወጥቶኝ በዚህ መልክ አዘጋጃለሁ። የበስብስ ውጤት ማለት ነው። ስላመጣ ነው እንደዚህ እንትን የምለው ማለት ነው። ይሄን ማለት ነው። ይሄ እላው ላይ ይሄ አይነት እንትን ያለበት ብዙ ማለት ነው። የበስብስ እና ውጤትዬ አሁን በዚህ ልክ እንደዚህ አዘጋጃለሁ። አሁን በዚህ ልክ እንደዚህ አዘጋጃለሁ ማለት ነው ውዶችዬ። እና እንግዲህ አሁን ይሄንን ይመስላል የበስብስ ዱቄት ማለት ነው። ተዘጋጅቷል። ይሄን ተዘጋጅቶልኛል። እዚህ ምንድን ነው የማዘጋጀው አሁን ውዶችዬ አሁን የማዘጋጀው ነገር ውዶችዬ አሁን የማዘጋጀው ነገር ይሄኛው ካሜራ ነው። ካሜራዬ ማለት ቤኪንግ ፓውደር ማለት ነው። ይሄኛው አሁን ቤኪንግ ፓውደር ነው። ቤኪንግ ፓውደሩን ዱቄቱ ላይ ነው የማደርገው እንደዚህ ማለት ነው። እንደዚህ እኔ ብዙ ነው የምሰራው። ብዙ ስለምሰራ ነው ጨመር ያደረኩበት። እናንተ ግን ትንሽ የምትሰሩ ከሆነ እንደዚህ እንዳታበዙ ማለት ነው። ቤኪንግ ፓውደሩ ነው እኔ ሁለት ነው የምሰራው። ለውጭ የሚሄድ ነው ሁለት ነው የምሰራው ማለት ነው። ውዶች ወደ ውጭ የሚሄድ ነው የምሰራው እና ሁለት ስለምሰራ ነው ማለት ነው። እንግዲህ እንደዚህ አድርጌ እቀላቅላለሁ ማለት ነው። በዚቹ በቃዋ ለከታችሁ ማለት ነው። በዚቹ ግማሽ የእንትን ዱቄት ነጭ ዱቄት አድርጉበት ማለት ነው። ግማሽ ብቻ በጣም ትንሽዬ ማለት ነው። እንዳይበዛባችሁ እንዳያንስባችሁ ግማሽ እንደዚህ አድርጋችሁ ግማሽ ዱቄት እንደዚህ አድርጉበት ማለት ነው። እሺ ውዶችዬ አሁን እንደዚህ አድርጌ አንድ ወተት አደርጋለሁ ማለት ነው። ወተት አንድ ያደርግበታለሁ ማለት ነው ውዶችዬ። እና እንደዚህ አድርጌ አስተካክላለሁኝ ላሳያችሁ ማለት ነው ውዶችዬ። አሁን ይኸው ትንሽ ለኤሌክትሪክ ቦታ አይመቸኝም እና ለዛ ነው ወደዚህ የማለባችሁ እና ለዛ ነው ውዶችዬ ወደዛ ውዶችዬ እንደዚች አድርጋችሁ እንትን ትላላችሁ ማለት ነው። እንደዚች አድርጋችሁ ጨው እናደርጋለን ማለት ነው። ስኳር ብቻ እንዳይሆን ማለት ነው። ውዶችዬ አሁን እንግዲህ ይችን
ዱቄቷን ቦታ ብታው ጠባብ ነው። ለዛ ነው የማይመቸው። እንደ ልብ ለመስራት አይመችም። ቦታው በጣም ጥብቅ ያለ ስለሆነ ማለት ነው። እሺ ውዶችዬ፣ አሁን እንግዲህ እንደዚህ አድርጌ ዱቄቴን እንደዚህ አድርጌ ሊጤን አዘጋጅቻለሁ ማለት ነው። እና ወዶችዬ እንግዲህ አሁን እንደዚህ አድርጌ ጥርግርግ አድርጌ ሊጤን አያለሁኝ፣ መጠኑን አያለሁኝ ያክል ወፍራም ነው ቀጭን ነው የሚለውን ለእናንተ ማሳየት እፈልጋለሁ ወዶችዬ። እና ለእናንተ ማሳየት እፈልጋለሁ እንደዚህ ማለት ነው። ጠባብ ኩሽና ስለሆነች ነው እንደዚህ የምቸጋገረው ማለት ነው። የኔ ውዶች እንግዲህ አፍላ ማለት ነው። ጠባብ ኩሽና ስለሆነች መጀመሪያ ቦታችን የሚመለስ ማለት ነው። ትንሽ ወደዚህ ሰፋ ይላል። መጀመሪያ ቦታችን እንመለስ እና አሁን እንግዲህ እንደዚህ አድርጌያለሁ ማለት ነው። ይሄኛው ነገር የመሰራውን በዚህ ነው የምታዩት፣ በዚህ ነው የምሰራው። አልሙኒየም ማለት ነው። በዚህ ነው የምሰራው። ትንሽዬ ዘይት እንቀባዋለን ማለት ነው። አልሙኒየም ነው ግን ዘይት እንቀባዋለን። እኔ በሶፍት ነው የምቀባው። እናንተ በምትቀቡት ቀቡት። በሶፍት እንዲያዳርስልኝ ነው። እሺ፣ ግርግዳውን ማለት ነው። ግርግዳውን በደንብ እንዲያዳርስልኝ ስለምፈልግ በሶፍት ነው የምቀባው ማለት ነው። እንደዚህ አድርጌ በሶፍት ቀብቼ አስተካክዬ ቁጭ አድርጌያለሁ ማለት ነው። አሁን እዚህ እዚች ጋር አደርግና እንግዲህ እናንተ እያያችሁ ነው። እንደዚህ አድርጌ አደርጋለሁ። ከታች ጋር ትንሽ በኋላ ክሬም ስለማደርገው አንድ በስብሳ ብቻ አይደለም የምሰራው ማለት ነው። ከታች ጋር ስለማረግበት እንትን እላለሁ ማለት ነው። ከላይ ማለበስም ስላለብኝ ማለት ነው። ከላይ በሱሳ እንትን ክሬም እሰራለታለሁ። ክሬሙን ከላይ ማድረስ አለብኝ ማለት ነው። ውዶች እንደዚህ አድርጌ አሁን የጋለ ተስተካከላለኝ እመልሳለሁ። በኋላ ላይ ይሄኛውን ከላይ እመለሳለሁ ማለት ነው። ይሄ ስፔሻል
በስቡሳ ይሆናል ማለት ነው። በች የጠረኩት አሁን ግላቤን አወጣና እሱን ከዲያድኝ አስገባለሁ ማለት ነው። ፍሮሜ ጋር እስከሚል አንዴ 5 ደቂቃ ድረስ እንደዚህ አድርጌ ያቆየዋለሁ ማለት ነው። እሺ ወንዶች